ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገርቱ ፈያ ከሰኑ እንዲ ከሰኑ ስለጠፋባችሁ በጣም ይቅርታ እያልኩኝ ቪዲዮ ሳልሰራ ትንሽ ቆይቻለሁ። ለዛ ይቅርታ ልጠይቃችሁ ፈልጋለሁ። ኦሶ ቪዲዮን ደረጊን ጥቆ ቱሬ ጅራ ሳኒፍ ዲፋሚሲን እንጀቹ ወርባዳ ሀራ ዴቤ ጅራ ቪዲዮ ብራ ሲኒ ቀበዴ ዱፌን ጅራ ከምብሩምሳ ዛሬ ክፍል 35 ይዤላችሁ መጥቻለሁ። አፋን ኦሮሞ በአማርኛ መማር ማለት ነው። ለርና አፋን ኦሮሞ ኢንሃምሃሪክ ከንጀዱን አራ ኩታ ሶዶሚ ሸነፋይ ሲኒ ፊዴን ዱፌን ጅራ አራ ማል ሲኒ ፊዴን ዱፌ ዲሞታ አደዳ ወይም የተለያዩ ጉዳዮች የሉን መተዱሬ ከናን ዋን ቶክቶክ ሲኒ ፊዴ ዱፌን ጅራ warri hangama channel keenya daawwataa turtaniif galatooma jecha har'a warri channel keenyaaf haaraa taatan subscribe gochuun dagatina. channel kun kan afaan oromoof amaariffa jalatti barannuudha. ይሄ ቻናል ኦሮምኛ እንደዛም አማርኛ የምንማማርበት ቻናል ነው። አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ሁላችሁም ከመጀመራችሁ በፊት ላይክም እንዳትረሱ እላችኋለሁ። አሁን ወደ ቪዲዮ ወደ ትምህርቱ እናልፋለን በቀጥታ። ምንድነው ዛሬ ይዤላችሁ የመጣሁት የተለያዩ ጉዳዮች ይላል። የተለያዩ ጉዳዮች ማለት በተለያዩ ቦታ ልናወራቸው የምንችላቸው ነገሮች በተለያዩ መንገድ የተለያየ ቦታ የሚወሩትን እንዴት እናወራለን እና አንዳንድ ቃላቶችን ይዤላችሁ መጥቻለሁ። የተለያዩ ጉዳዮች ማለት ዲሞታ አደዳ ማለት ነው በአፋን ኦሮሞ። ዲሞታ አደዳ የተለያዩ ጉዳዮች ከነዛ ውስጥ ምን እናያለን? ፈከኘፍ መኖሪያ ቤት ይላል። መኖሪያ ቤት ማለት በአፋን ኦሮሞ መነ ጅሬኛ ማለት ነው። መኖሪያ ቤት መና ማለት ቤት ነው። ታውቁታላችሁ ያስባለሁ ከዚህ በፊት ያያችሁ ካላችሁ ማለት ነው ቪዲዮዎችን። መነ ጅሬኛ ማለት መኖሪያ ቤት ነው። የምንኖርበት ቤት መነ ጅሬኛ ይባላል ማለት ነው። ሌላ በከ ጅራተን በከ ጅራተን ማለት የሚኖሩበት ስፍራ ወይም ቦታ ማለት ነው። በከ ጅራተን ማለት የሚኖሩበት ቦታ ወይም ስፍራ። ሌላ በከ ቱረን በከ ቱረን የሚቆዩበት ስፍራ ነው። በከ ቱረን በከ ስንል ቦታ እንደማለት ነው ወይ ስፍራ ማለት ነው። በከ ማለት ይሄኛው ማለት ነው። በከ ብለን ስንናገር ቦታ ወይም ስፍራ እየጠቆምን ነው ማለት ነው። በከ ቱረን ስንል የሚቆዩበት ስፍራ ወይም ቦታ ማለት ነው። ሌላ ከቤት ጋር የሚያዝ ፈከኘፍ ሆጂ ማና ከንጀዱ ሆጂ ማና ሆጂ ማና ማለት የቤት ውስጥ ስራ ማለት ነው ወይም የቤት ስራ። ፈከኘፍ ፈረቶኔ ሆጂ ማና ኑፍ ከነሜ ይጀራን አከስመት የቤት ስራ ተሰጠን ምናምን ሲሉ ተማሪዎች በኦሮምኛ ምን ማለት ነው? ሆጂ ማና ኑፍ ከነሜ ስንል ለምሳሌ የቤት ስራ ተሰጠን ማለት ነው። እና ሆጂ ማና ማለት የቤት ስራ ማለት ነው። የቤት ውስጥ ስራ ሆጂ ማና ይባላል ማለት ነው። ማና ቁልቁሌሱ ማና ቁልቁሌሱ ማለት ደግሞ ቤት ማጽዳት ማለት ነው። ማና ቤት ነው። ቁልቁሌሱ ማጽዳት ነው። ቁልቁሉ ደግሞ እንደዛውም ጽዱ ማለት ነው። ቁልቁሉ የጸዳ ማለት ነው። ቁልቁሌሱ ስንል ደግሞ ማጽዳት ማለት ነው ማለት ነው። ማና ቁልቁሌሱ ስንል ሌላ ቤት ውስጥ የሚሰራ ለምሳሌ ምን ኛታ ቶልቹ ኛታ ቶልቹ ኛታ ማለት ምግብ ነው። ቶልቹ ማለት ማብሰል ወይም መስራት ማለት ነው። ምግብ ማብሰል የሚለውን ኛታ ቶልቹ እንለዋለን ማለት ነው። ምግብ ማብሰል ኛታ ቶልቹ። ለምሳሌ ምግብ ማብሰል ትችያለሽ ወይም ትችላለህ ብለን ለመጠየቅ ስንፈልግ ኛታ ቶልቹ ወይም ደለጉ ደንዴሳ ማለት ነው። ደንዴሳ ብለን ስንጠይቅ ትችላለህ ወይም ትችያለሽ ማለት ነው። ጥያቄው ምልክት ደንዴሳ ብለን ስንጠይቅ። ሌላ ሃዳ ማና ሃዳ ማና ማለት የቤት እመቤት ወይም ምስት ማለት ነው። ሃዳ ማና ማለት አፋን ኦሮሞ የቤት እመቤት ወይም ምስት ማለት ሃዳ ማና ትባላለች ማለት ነው በአፋን ኦሮሞ።
ሌላ ሙሉ ቤተሰብ ምን ይባላል? በአፋን ኦሮሞ ማቲ ይባላል ማለት ነው። ማቲ ቤተሰብ ማለት ነው። ሙሉ አንድ ቤት ውስጥ የሚኖሩ ቤተሰብ ማቲ ይባላሉ ማለት ነው በአፋን ኦሮሞ። ሌላ የቤት ሰራተኛ ምን ትባላለች በአፋን ኦሮሞ? ሆጀቱ ማና ኬሳ ወይም የቤት ሰራተኛ ትባላለች። ሆጀቱ ማና ኬሳ ቤት ውስጥ የምትሰራ ወይም የቤት ሰራተኛ ማለት ነው። ሆጀቱ ማና ኬሳ ማለት ወንደቃ ወይም ጦምቦሬ ማለት ገረድ ማለት ነው። ገረድ ማለት በአፋን ኦሮሞ ጦምቦሬ ወይም ወንደቃ እንላለን ማለት ነው። ገረድ በአፋን ኦሮሞ ማለት ነው። ባል ደግሞ በአፋን ኦሮሞ ዲርሳ ይባላል። ዲርሳ ስንል ባል ማለት ነው። ባለቤት አባወራ ማለት ነው። ዲርሳ ይባላል ማለት ነው በአፋን ኦሮሞ ዲርሳ ይባላል። ሌላ ደግሞ ሌላ ነገር ስናይ ለምሳሌ ጫጫታ ምንድነው በአፋን ኦሮሞ የሚለውን? ጫጫታ በአፋን ኦሮሞ ወጫ ይባላል። ወጫ ጫጫታ ይባላል ማለት ነው። ጫጫታ ቀንስ ወይም ወጫ ጥቂስ ማለት ስንፈልግ ለምሳሌ ጫጫታ ቀንስ ስንል ወጫ ጥቂሲ እንደማለት ነው ማለት ነው። ሌላ የምናየው ቤት ቅድም ያልኳችሁ ለምሳሌ ቤት ማለት ማና ማለት ነው። ማና እያልን ነበር ብዙ አረፍተ ነገር ላይ ስንሰራ የነበረው ቅድምም ማና ስንል ያው ቤት ነው። ማና በሩምሳ ካልን ለምሳሌ ትምህርት ቤት ነው። ማና ዱጋቲ ይላል ለምሳሌ እዚህ ጋር ማና ዱጋቲ ማለት መጠጥ ቤት ነው። መጠጥ ቤት ማና ዱጋቲ ይባላል። ማና ስፖርቲ ብንል ለምሳሌ ስፖርት ቤት ማና እያልን የተለያየ ስሞችን የጠቀስን መግለጽ እንችላለን ማለት ነው በአፋን ኦሮሞ። አከሱማ አፋን አማርኛ ማና ከንጀሩ ቤቲ በከቡ ማል ማናፍ ማሊ ከመከተ ያዳን ከቤከሙ ጀቺቺሱን ፉልዱራነት ዱፌ ፈኪኛፍ ትምህርት ከጀሉም በሩምሳ ትምህርት ቤቶች የነማና በሩምሳ ይናቹላ መጠጥ ቤቶችን ማና ዱጋቲ አከሱመት ቤት ከጀሉ ዱበራ ዱፋ ጀቾታ ገረገራ ሂመ ገረገራ ኑፍ ከኑ ደንዳ ይቹላ ከንብራ ፈኪኛፍ ነማ ዴራ በሬዳ ጀዳ ነማ ዴራ በሬዳ ጀቹን ረጅም ውብ ሰው ማለት ነው። ዴራ ማለት ረጅም ማለት ነው። ውብ በሬዳ ነው። ሰው ደግሞ ነማ ያው ሰው ነው። እና ቶታል አሁን እዚህ ጋር አረፍተ ነገር ራሱ ተቀያይሯል ቦታ በኦሮምኛ ፈኪኛፍ ነማ ዴራ በሬዳ ስንል በአማርኛ ደግሞ ረጅም ውብ ሰው ሳብጀክት እና ኦብጀክት ከንጀራሙ ጁማቲ ማፊ አንቲምኒ ጎቺምኒ ወልጀላ ዋን ጅጅራሙ ፈቹዳ አማሪፋፊ አፋን ኦሮሞ ከሰት ቹዳ እሱንም ወደፊት እናያለን። ከንብራ ፈከኛፍ ማና ኬሳ ባኡ ዳቡ ማና ኬሳ ባኡ ዳቡ ከቤት ውስጥ መውጣት አለመቻል ታሞ ሊሆን ይችላል፣ ተከልክሎ ሊሆን ይችላል። የተለያየ ሰው ከቤት ውስጥ መውጣት አለመቻል ምንድነው በአፋን ኦሮሞ ማና ኬሳ ባኡ ዳቡ ወይም ዳቡ ማለት ነው። ከቤት ውስጥ መውጣት አለመቻል ብለን እንገልጻለን ማለት ነው። ሌላ እስቲ ተመሳሳይ እንትን ይዞታ ያላቸውን አንዳንድ ቃላቶች ደግሞ እንዲ ፈኪኛፍ አደምሱ ማለት ማደን ነው። ማደን አደምሱ ይባላል በአፋን ኦሮሞ። አደምሱ ይቹን አፋን አማርፋን ማደን ጀደማ የሙቢኒንሱ ታደዳ አደምስኑ ይቹራ ፈኪኛ የተለያዩ እንስሳቶችን ስናደን ምናምን ማለት ነው። ሌላ አደምሳ ስንል አዳኝ ነው። የሰውን ነው የሚገልጸው። የሚያድነው ሰው አደምሳ ይባላል ወይም አዳኝ ነው። ለሴት ደግሞ አደምሲቱ ነው የሚባለው። ምታድን ማለት ሴት አዳኝ ማለት ነው። አደምሲቱ ትባላለች ሴት አዳኝ። አደሞ ስንል ደግሞ አደሞ ማለት አደን ነው በአፋን ኦሮሞ። አደን በአማርኛ አደን ማለት በአፋን ኦሮሞ አደሞ ይሆናል ማለት ነው። አደሞ አደን ነው። ፈኪኛፍ ኤቦ ደርበቹ የቹ መወርወር ነው።
ስለዚህ ኤቦ ደርበቹ ዋዋን አዳዳ ደርበቹ ደንዲና ይቹዳ ሰኒፊ ሞር ወር ማለት ደርበቹ ማለት ነው በአፋን ኦሮሞ ካምቢራ ፈኬኛ ማሊ ላላሴተን ፈኬኛም ሆጂ ጀርጀርቲን ኢትባይአቴ ሆጂ ጀርጀርቲን ኢትባይአቴ ማል ጀቹዳ ከንጅሮ አፋን አማሪፋቲን ሆጂ ጀቹን ያው ደለጋዳ ወይም ስራ ከንጅሮ ጀቹ አፋን አማሪፋቲን ጀርጀርቲን ኢትባይአቴ ጁን ጥርፊያ የበዛበት ስራ ይቹ ጥርፊያ የበዛበት ስራ ሆጂ ጀርጀርቲን ኢትባይአቴ ጥርፊያ የበዛበት ስራ አፋን ኦሮሞን ሆጂ ጀርጀርቲን ኢትባይአቴ የኔ ኢብሱን ይደንዲና ይችላል ሆቦምቦሌስ ጀባ ሆቦምቦሌስ ጀቹን አፋን አማሪፋቲን አውሎ ንፋስ ከንጀኑሰን አውሎ ንፋስ ከንጀኑሱን ሆቦምቦሌስ ጀራማ ሆቦምቦሌስ ጀባ ጀቹን ሞ ሌቲ ወሊገለድ ኃይለኛ አውሎ ንፋስ ጀራ ጀቹዳ ኃይለኛ አውሎ ንፋስ ጀቹን ሆቦምቦሌስ ጀባ ጀቹዳ ከምራ አሪፈቹ አሪፈቹ ጀቹን መፍጠን ጀቹዳ መፍጠን ወይ ጀርጀሩ ጀቹን ደግሞ መቸኮል ወይም መቸኮል ምናምን ከንጀኑን ሰንጀቹዳ ጀርጀሩና ምንተኮ አሪፈታራ ጀርጀራዳ ይችኩላል ማል ወንቶን ጀኑሱን መቸኮል ማለት በአፋን ኦሮሞ ጀርጀሩዳ ጀርጀሩ መቸኮል ነው መፍጠን ጀቹን ሞ አሪፈቹዳ ጥቆልቲ ወልት ዱፌኛ ቀቡ ጀቹን ሊኩንን የመመሳሰል ባህሪ ያላቸው መፍጠን መቸኮል ምናምን እነዚህ እንትን ማለት ነውና አካና ፈካተን ጀቹዳ ደምብራ ዋይ ቢያ ዮ ከኖዲስኑ ተፈከኛ ፈማል ጀቹዳ እንደኛ ሀል ጅሬኛ ኑሮ ውድ ነው ለማለት ስንፈልግ በአፋን ኦሮሞ ስለ ሀገር ስለ ምናምን ስናወራ ማለት ነው አንዳንዴ ከሶጋ ምናምን ነው ኑሮ ውድ ነው ለማለት ስንፈልግ ምንድነው የምንለው ሀል ጅሬኛ ሚአዳ ወይም ቃሊዳ ሀሊ ጅሬኛ ሚአዳ ዮኪን ቃሊዳ ሀል ጅሬኛ ቃሊዳ ማለት ኑሮ ውድ ነው የኑሮ ሁኔታ ውድ ነው ማለት ነው ሌላ ለምሳሌ ፕሬዝዳንቲን ዮኪን ፕሬዝዳንቲቺ ኤኙ ማለት ስንፈልግ ፕሬዝዳንት ማን ነው አሁን ለምሳሌ የሀገራችን ያሁኑ ፕሬዝዳንት ማን ነው ብለን ስንጠይቅ በአፋን ኦሮሞ ፕሬዝዳንቲቺ ኤኙ ብለን ነው የምንጠይቀው ማለት ነው ፕሬዝዳንቲቺ ኤኙ ፕሬዝዳንት ማን ነው ያው ጥያቄው ለእናንተ ነው የምተው ማለት ነው ሌላ ወለቡማን ሀሳ ጅራ ስንል የንግግር ነጻነት አለ ስለሆነ ሀገር ስናወራ ማለት ስለኛ ሀገርም ይሁን ሌላ ማለት ነውና የንግግር ነጻነት አለ ወይ ብለን ለመጠየቅ ስንፈልግ ማልጄና ወለቡማን ሀሳ ጅራ ወለቡማ ማለት ነጻነት ማለት ነው በአማርኛ ወለቡማ ጀቹን ነጻነት ማለት ነው ሀሳ ጅራ የጀኒሞ ሀሳ ጀቹን ንግግር ሄዳ በአማርኛ ንግግር በአፋን ኦሮሞ ሀሳ ይባላል ሶ ወለቡማን ሀሳ ጅራ ስንል የንግግር ነጻነት አለ ብለን ጥያቄ እየጠየቅን ነው ማለት ነው ሌላ የሀገራችን ጠቅላይ ሚኒስትር ማን ነው ለማለት ስንፈልግ በአፋን ኦሮሞ ምንድነው የምንለው የሀገራችን ጠቅላይ ሚኒስትር ማን ነው ሙሚች ሚኒስትራ ቢየኬሰኒ ኤኙ የሀገራችሁ ሆነ ማለት ነው የሀገራችን ከሆነ ደግሞ ኬኛ ብለን እንትን እንላለን ማለት ነው ሶ ሙሚች ሚኒስትራ ቢየኬሰኒ ኤኙ የሀገራችሁ ጠቅላይ ሚኒስትር ማን ነው ብለን መጠየቅ እንችላለን ማለት ነው ሌላ ደግሞ የፖለቲካ ፓርቲ ማለት ፓርቲ ሲያሳ ማለት ነው በአፋን ኦሮሞ ፓርቲ ሲያሳ ይባላል የፖለቲካ ፓርቲ ማለት ነው ፓርቲ ሲያሳ ይጆን አፋን አማርፋን የፖለቲካ ፓርቲ ጀደሙ ካምብራ ወልገይ እረን ጅራ ስብሰባ ላይ ነኝ ጀቹፍ ፈከኝፍ ነም የሆኑ ብልብላይ ወይ ኑ ጋፋቴ ማለት ጅርታ የሆኑ እንጀሬ ዮ አከተሳ ወልገይ ረጅራና አፋን አማርፋን ማለትና
ስብሰባ ላይ ነኝ ዋልገይ ኢረን ጅራ ማለት ነው በአፋን ኦሮሞ። ሌላ የትኛውን የፖለቲካ ፓርቲ ነው የምትደግፈው ወይም የምትደግፉት? ፓርቲ ሲያሳ ከም ደገርታ ማለት በአማርኛ የትኛውን የፖለቲካ ፓርቲ ነው የምትደግፈው ማለት ነው። ፓርቲ ሲያሳ ከም ደገርታ፣ ፓርቲ ሲያሳ ማለት የፖለቲካ ፓርቲ ነው። ከም ደገርታ ሲል ደግሞ የትኛው ማለት ከም ማለት የትኛው ነው እየጠየቀ የትኛው እንደሆነ ማለት ደገርታ ማለት ደግሞ መደገፍ ነው። ደገሩ ማለት አንድ ላይ ፓርቲ ሲያሳ ከም ደገርታ ሲል የትኛውን የፖለቲካ ፓርቲ ነው የምትደግፈው ማለት ነው እንደ ጥያቄ ማለት ነው። ረሻ ደግሞ አንዳንድ የምናያቸው ነገሮች ምንድነው? ለምሳሌ እናትህን ሰላም በልልኝ ከሆነ ሰው ጋር ስንላይ ወይ ደግሞ ሰላምታ ለኢከሌን ሰላም በልልኝ ምናምን ስንል ማለት ነውና ምንድነው ለምሳሌ ሀርሜ ኬቲ ነጋኮ ናፊሚ፣ ሀርሜ ኬቲ፣ ሀርሜ እናት ነው። ሀርሜ ኬቲ ሲል እናትህን ወይም እናትሽን ማለት ነው። ሀርሜ ኬቲ ነጋኮ ሰላም ኮ ናፊሚ ንገርልኝ፣ ሰላም በልልኝ፣ እናትህን ሰላም በልልኝ። ሀርሜ ኬቲ ነጋኮ ናፊሚ ሲል ማለት ነው። ሌላ የፍቅር መልእክቴን ለቦንቱ ንገርልኝ፣ የፍቅር መልእክቴን ለቦንቱ ንገርልኝ ማለት ዳምሰ ጃለላኮ ቦንቱቲ ናፊሚ። ዳምሰ ማለት መልእክት ነው። ጃለላኮ ሲል ደግሞ የፍቅር ዳምሰ ጃለላ የፍቅር መልእክት ነው። አንድ ላይ ዳምሰ ጃለላኮ ቦንቱቲ ናፊሚ፣ የፍቅር መልእክቴን ለቦንቱ ንገርልኝ ማለት ነው። ሌላ ሀደ መናኬ ነጋ ናፍ ጀዲኒ፣ ባለቤትህን ሰላም በልልኝ። ሀደ መናኬ ሲል ሀደ መና ባለቤት ነው። ኬ ሲል ግን ባለቤትህን ማለት ነው ወይም ባለቤትሽን። ነጋ ናፍ ጀዲን ሰላም በልልኝ ማለት ነው። ነጋ ናፍ ጀዲን ማለት ሰላም በልልኝ ሀደ መናኬት ማለት ነው። ሌላ ኦቡሌሰ ኬቲ ነጋኮ ናፊሚ፣ ለወንድምህ ሰላምታዬን አድርስልኝ ወይም ሰላም በልልኝ ማለት ነው። ኦቡሌሰ ኬቲ ነጋኮ ናፍ ሂሚ፣ ለወንድምህ ሰላምታዬን አድርስልኝ ወይም አድርሽልኝ ማለት ነው። በአፋን ኦሮሞ ኦቡሌሰ ኬቲ ነጋኮ ናፍ ሂሚ ወይም ሴት ለእህት ከሆነ ደግሞ ኦቡሌቲ ኬቲ፣ ኦቡሌቲ ኬቲ ካለ ለእህት ማለት ነው። ኦቡሌሰ ኬቲ ካለ ደግሞ ለወንድምህ ማለት ነው። እንደዛ ማለት ነው። ይሄንን ይመስላል የዛሬ ይዤላችሁ የመጣሁት። ስለተከታተላችሁኝ አመሰግናለሁ። ገለቶማ አልፋዳ ሲነንጀቹ በርባዳ ታንክስ ፎር ዋቺንግ አንጋ ቪዲዮ ብራቲ ወልት ዴምኑቲ ነጋና አፍቱራ ሲነንጀቹ በርባዳ። በሌላ ቪዲዮ እስክንገናኝ ደህና ሆኑልኝ። ቻው ቻው።